አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የሙዛሌ ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም ያላችሁበት ሰላምና ጤና እንድትኖርልኝ መልካም ምኞቴ ነው። ከምን መጀመር እንዳለብኝ ምን ማለት እንዳለብኝ ራሱ አላውቅም። የምር ሀገራችን ላይ ያለው ሁኔታ በተለይ ወሎ አማራ ክልል እየተካሄደ ያለው አስጸያፊ ድርጊት ያው እንግዲህ ከምንም በላይ የብዙዎቻችን ልብ ሰብሯል፣ ብዙዎችን አሳዝኗል። በተለይ ደግሞ ሙስሊሙን ማህበረሰብ ማለት ነው እና ብቻ አላቅም መቼ ከሀገራችን ላይ ጦርነት እንደሚጠፋ መቼ ሰላም ሆኖ በሰላም ሰው ወጥቶ እንደሚገባ ሁላችንም በቃ የራቀን ቀን ይሄ ነው ማለት ነው እና ይሄ ጦርነት እንግዲህ ከተጀመረ አመታቶችን አስቆጠረ፣ ረጅም ጊዜ ሆነውና ሁልጊዜ ያው ነው በቃ ምንም የተለየ ነገር የለውም። ወይም አንድ ጊዜ ገጥመው አሸናፊውና ተሸናፊው ለይቶ አሸናፊውም አሸናፊ መሆኑን ተሸናፊውም ተሸናፊ መሆኑን አምነው ተቀብለው ለህዝቡ በቃ ሰላምን አልሰጡም ማለት ነው እና አንዴ አንደኛው ሲሸሽ አንደኛው ሲያባረር አንደኛው ሲያሸንፍ አንደኛው ሲሸነፍ በቃ ሁልጊዜ ምንም የተለየ ለውጥና የተለየ መፍትሄ የሌለው ነገር ነው የሆነውና ምናልባት እነሱ ያው ስራቸው ነው ህይወታቸውም ጭምር ሊሆን ይችላል እና እዚህ መካከል እየተጎዳ ያለው ምንም የማያውቀው በራሱ በቃ የሚዋጉት በምን ምክንያት እንደሆነ የሚጣሉበት ወይም የሚዋጉበት ፖለቲካው ምን እንደሆነ እንኳን ለይተው ሳያውቁ እንደው በዳፈናው የሚጨፈጨፉ አርሶ አደሩ ህዝብ ነው እዚህ መካከል እየተጎዳ ያለው እና እንግዲህ እኔ እንጃ መንግስት ራሱ በዚህ ዙሪያ ምን አስቦ ምን አቅዶ እንደሆነ ምንም የሚታወቅ ነገር የለውም። ምክንያቱም ያው ካላህ በታይላንድ ሀገርና ለህዝቦቿ ባለው ነገር እንግዲህ ደራሽ መንግስት ነው ማለት ነው። ነገር ግን እንግዲህ ረጅም ዓመት ሙሉ ምንም መፍትሄ የለውም። አድሮ ያው ነው፣ ሁልጊዜ ያው ነው ማለት ነው እና በተለይ አማራ ክልል ውስጥ እየተካሄደ ያለው ነገር በጣም ያሳዝናል። በጣም እዚህ ጋር መንግስትም የህዝብ ነኝ ነው የሚለው፣ ፋኖ ተብዬ ቡድንም የመንግስት የህዝብ ነኝ ህዝብ ነፃ ለማውጣት ነው ይላል። ግን እዚህ መሀል ህዝቡን ማንም ነፃ ያወጣው ማንም የጠቀመ የለም። ያም ይመጣል እንደፈለገ አድርጎ የገደለውን ገድሎ ያቆሰለውን አቁስሎ የዘረፈውን ዘርፎ ይሄዳል። ይሄም ይመጣል እንደዚያ የፈለገውን ነገር አድርጎ ይሄዳል። የህዝብ ነኝ ማለት የህዝብን ደህንነት መጠበቅ ማለት ህዝብ ሰላም ውሎ እንዲወጣ እንዲገባ ስራ ያለው በስራው ትምህርት ባለው በትምህርቱ ተሰማርቶ በሰላም እንዲሰራና በሰላም እንዲኖር ነው የሚያደርገው እንጂ ስራ ያለው የመንግስት ሰራተኛ እንግዲህ ታውቃላችሁ፣ ባለፈው አመት ኢቭን ትምህርት እንኳን ተዘግቶ ነው የኖረው። ትምህርት የተማረ የለም። በምን የተነሳ? በዙ ረብሻ የተነሳ ማለት ነው። ነጋዴውን በንግዱ ዙሪያ በቃ ሁሉም በተሰማራበት የተሰማራበትን ስራውን ሰርቶ ወደ ቤቱ እንዳይገባ በሰዓት ታውቃላችሁ፣ ነገር ላይ እንኳን ተቀምጣችሁ አይደለም ሰርታችሁም አያልፍላችሁም እና ገበሬውም ወጥቶ በቃ እርሻውን አርሶ በሰላም ለልጆች ይዞ መግባት ያለበትን ነገር ይዞ እንዳይገባ ያው እንግዲህ በዚህ መልኩ ሰላምን በማጥፋት እና ሀገርን በማወቅ በቃ ህዝቡ በሰላም ወጥቶ እንዳይገባ ጠንክን የሆኑትና ማንም የጠቀመ የለም ለህዝቡ ምንም በማያውቀው ነገር አሁንም ህዝቡ ነው እየተጎዳ ያለውና ለማን መፍትሄ እንደሚጠየቅ ወዴት እንደሚጮህ ራሱ ግራ የሚገባ ነገር ነው ማለት ነው። ምንም በማያውቀው ህዝብ ፖለቲካ ህዝብ ነው እየተጎዳ ያለው ማለት ነው እና እንግዲህ ትናንትና መስከረም 23 ጁማ ቀን ያው ጁማ ሶላት እንደምታውቁት የትም ቦታ የትም ሀገር ይሰገዳልና የሚገርማችሁ ነገር ለምን እንደሆነ አላውቅም። በነገራችን ላይ መካነ ሰላም እኔ እዛ በነበርኩበት ሰዓት ራሱ ሁልጊዜ ፋኖች የሚመጡት ጁማ ቀን ነው። ሁልጊዜ በቃ ጁማ ቀን ነው ጠብቀው የሚመጡት። ከጁማ ቀን ባሉ ቀናቶች ውስጥ ጦርነት አይከፍቱም። እኔ አላውቅም ለምን እንደሆነ እስካሁን ግራ ያገባኝ ቀን ጁማን ቀን ግን
ግድ ብሎ ይወዷታል እና በዛሽ ቀን ነው እየመጡ ረብሻ ፈጥረው የሚሄዱት ማለት ነው። እና ከአሁን ቀደም አስታውሳለሁ መካነ ሰላም በነበርኩበት ሰዓት እንደዚሁ ጁማ ቀን መጥተው ግርግር ይፈጥራሉ እና መከላከያ ወጥቶ በሄደበት ሰዓት እነሱ በመካነ ሰላም በሚገኘው በኑር መስጂድ በመግባት መኪና እንፈልጋለን፣ መኪኖቻችሁን አንጡ በማለት የህዝቡን መኪና ለመውሰድ ርብርብ በሚያደርጉበት ሰዓት አላህ ይማራቸው ትናንትና የተገደሉት ኢማም የድረሱልኝ አዛን ያደርጋሉ። የድረሱልኝ አዛን በሚያደርጉ ሰዓት የዛን ቀን ሙስሊም ክርስቲያን አላሉ። የሚገርማችሁ ነገር ክርስቲያን ወገኖቻችን ራሱ አብሮ ከሙስሊሙ ጋር እኩል ወጥተው ተቃውመው ያም መኪና ሳይወሰድ በጊዜው ተኩስም አልከፈቱም። ነገር ግን የደበደቡትን ደብድበው የተማቱትን ተማተው ወጡ። ያው አትውሰዱም፣ ይሄ የህዝብ አማና ነው፣ የህዝብ መኪና ነው፣ አንሰጥም ብሎ ባሉበት ደብድባቸው ነው በጊዜው የወጡት ማለት ነው። እና ያ ጊዜ ያስታውሳለሁኝ። አሁንም ትናንትና እንደ ማንኛውም ቀናት ሰላም ነው ብለው በሰላም ሶላታቸውን ሰግደው ተመልሰዋል ነው እንግዲህ የተባለው። ዙሁር ላይ የዙሁር ሶላት ተሰግዷል። ነገር ግን ከዙሁር ጀምረው እስከ ኢሻ ባለው ጊዜ ውስጥ በጣም ትልቅ ወይም ከባድ የተባለ ተኩስ ነበረ። የሚገርመው ነገር እንግዲህ ኃይልም የፋኖ ኃይል ከጎጃም ድረስ እንዴት ተጨመረ እና በጣም ከባድ ጊዜ እንደነበረ ነው ያው መረጃዎች በተለያየ መንገድ እየደረሱ ያሉት እና እንዳለ ገጠር ከተማ ሳይሉ ከዳር እስከ ዳር መካነ ሰላምን በአራቱም ማዕዘን ይዘዋት ነበረ። ያው የሚሆን እንግዲህ ከነሱ የቆሰለውን ቆስሎ የሞተውን ሞቶ ከመቅሪብ በኋላ የተወሰነ እረፍት ነበረ። ያው በርዷል ማለት ይቻል ነበር እና ነገር ግን በርዷል ብለው የኢሻ ሶላት ሰግደው ወደ የቤታቸው ከተመለሱ ከ40 ደቂቃ በኋላ ቀጥታ መስጂድ ውስጥ በመግባት እንግዲህ የመስጂዱ ኢማም፣ የመስጂዱ ጥበቃ የነበሩት እንዲሁም ደግሞ የኑር መስጂድ ወጣቶች ሰብሳቢ የነበረው ወንድማችን፣ አራተኛው ደግሞ ያው የመስጂዱ ኻዲም የነበረው ወንድማችንን እንግዲህ በመስጂድ ውስጥ ሲገቡ እኛ ሰላማዊ ሰዎች ነን፣ እኛ ምን እናድርግ፣ የገጠማችሁ ከመንግስት ጋር ነው፣ ከመንግስት ጋር ጨርሱ፣ ውጡልን ከመስጂዳችን፣ ይሄ ሶላት መስገጃችን መስጊዳችን ነው ብለው በተናገሩ ሰዓት እዛው ግርግር ፈጥሯል። እንግዲህ ግርግር በፈጠሩም ሰዓት ያው እንደ ማንኛውም ሰዓት የድረሱልኝ አዛን እያረጉ ሲጀምሩ አዛናቸውን እንኳን ሳይጨርሱ ያው እዛው ገለዋቸው ወጥተዋል ማለት ነው። እንግዲህ አላህ ለሞቱትም ጀነቱል ፊርደውስን ይወፍቃቸው። ምንም በማያውቁ ምንም በሌሉበት እንግዲህ ኡስታዞችን፣ አሊሞችን እንደዚህ እምነት ተቋም ውስጥ ገብቶ በዚህ መልኩ የወረደና የዘቀተ ድርጊት መፈጸም በጣም ይከብዳል። ምክንያቱም ሁሉም በህዝብ ውስጥ ነው፣ ከህዝብ ውጭ የሚሆን ምንም ነገር የለም እና ለህዝብ ነው የምንዋጋው፣ ለህዝብ ነው የቆምነው እያሉ ህዝብን ማጥቃት፣ ህዝብን መግደል እንዲሁም ደግሞ የእምነት ተቋሞች ውስጥ እየገቡ የእምነት አባቶችን ማሳቀቅ ከዛም አልፎ መግደል ምን አይነት ስነ ልቦና እና ምን አይነት ህሊና እንደሆነ እንዲሁም ደግሞ ዋና ዓላማቸው እና ዋና ፍላጎታቸው ምን እንደሆነ እስካሁን ግልጽ አይደለም ማለት ነው። እና እንግዲህ ያው ዛሬም ተነጋ ፈጅር አካባቢ ላይ መንሱር መስጂድ ላይ ሼህ መንሱር መስጂድ አካባቢ እንደዚሁ ከሙስሊሙ ማህበረሰብ ጋር ውጊያ ገጥሞ እንደነበረ እና ያው ተነጋ እንደሆነ ትንሽ በረድ ያለው ተናግረዋል። አሁንም እንግዲህ ያው የሞቱትን እንቅበር በማለት ያው በማይክራፎን እየዞሩ አቃብሩን በማለት ተጣርተዋል። እንግዲህ በሰዓት ያው እየተቀበሩ ነው ያሉት። አላህ ጀነቱል ፊርደውስን ይወፍቃቸው። በመሰረቱ እነሱ ሸሂድ ናቸው። እንዲህ ማንኛውም ሰው ሲሰርቁ ወይም ደግሞ ዝሙት ሲሰሩ በቃ ሲያጭበረብሩ አይደለም የተገደሉት፣ በአላህ ቤት በመስጂድ ውስጥ ነው የተገደሉት ማለት ነው። እና ያው ግን ይከብዳል እውነት ለመናገር ሰው ምንም በማያውቀው ምንም በሌለበት ፖለቲካ ምን እንደሆነ በማያውቅ ህዝብ ላይ ተኩስ መክፈትና እንደዚህ አሉ የተባሉ አሊሞችን እና የሃይማኖት አባቶችን
መግደል ማለት በጣም ትልቅ አስጸያፊና አስነዋሪ ነገር ነው ማለት ነው እና አሁንም ቢሆን ይህንን ድርጊት ሁሉም ሊከላከል፣ ሁሉም ድምፅ ሊሆን፣ ሁሉም ፍትህ ሊጠይቅ ይገባል። ምክንያቱም